እሺ ውድ ተመልካቾቼ እንዲሁም ደንበኞቼ ከዚህ በመቀጠል አንድ ሶስት ጉዳይ የሚሆኑ ነገሮችን ለማብራራት እሞክራለሁኝ። እነዚህ ምንድን ናቸው? የመጀመሪያው አዲስ ንግድ ፈቃድ ለማውጣት ምን ምን ነገሮች መሟላት አለባቸው ወይስ ምንስ ያስፈልጉናል የሚሉትን፣ በመቀጠል ደግሞ የታክስ ሴንተር ለመቀየር ወይም የአድራሻ ለውጥ ለማድረግ ምን ምን ነገሮች ያስፈልጋሉ፣ በሶስተኛ ደረጃ ደግሞ ንግድ ፈቃድ ለመዝጋትስ ምን ምን ነገሮች ያስፈልጋሉ የሚሉትን እነዚህ ሶስት ነገሮች በአጭሩ ለማሳየት እሞክራለሁኝ። ስለዚህ ቪዲዮ ለብዙዎች ጥያቄ መልስ ይሰጣል ብዬ አስባለሁኝ። ወደ ጉዳዩ እንግባ። የመጀመሪያው የሚያስፈልገን አዲስ ንግድ ፈቃድ ለማውጣት መጀመሪያ ቤታችን ወይ ልንሰራበት ያሰብነው ንግድ ፈቃዱ ልንሰራበት ያሰብነው ቦታ ወይም ሱቅ ወይም ቢሮ ካርታ ያለው ከሆነ ምን መደረግ አለበት? ከዛ የራሳችን ከሆነ ካርታችንን ይዘን በመቅረብ ፎርሙ የሚሞላ አለ። የአካባቢያችን በሚገኘው ወረዳ ያንን ፎርም በመሙላት ቲን ነምበር ማውጣት ይሆናል። ከዛ በመቀጠል ካርታ የሌለው ከሆነ ግን በመንደር ውል ተዋውለን ውሉ በመንደር ይዋዋልና ወይም ካርታ ያለው ሆኖም አሁንም የምንከራየው ከሆነ ውሉ የሚፈጸመው በውልና ማስረጃ ነው፣ በመንደር ውል አይሆንም። ለምን? ካርታ ስላለው ውልና ማስረጃ ይህንን ውሉን ተዋውለን ወደ ወረዳው በመሄድ የሚያስፈልገውን ፎርም ተሞልቶ የቲን ነምበር ለማውጣት ወረዳው ደግሞ ወደ ክፍለ ከተማችን ይልከናል ማለት ነው። ግን ካርታ የሌለው ከሆነ ግን በመንደር ውል ተዋውሎ የቀበሌ መታወቂያ የታደሰ ወይም ኤክስፓየር ያላደረገ መታወቂያ ያስፈልጋል። ይህንን በመታወቂያ በመያዝ ሁለት ጉርድ ፎቶዎችን በመያዝ ወረዳችን የሚቀርበን ወረዳ ወይ ልንሰራበት ያሰብነው ወረዳ በመሄድ ፎርም አለ፣ የንግድ ቢሮውን በማነጋገር ያንን ፎርም ይሞሉልናል። ያንን ፎርም ተሞልቶ ወደ ከፍተኛው ወደ ክፍለ ከተማችን አካባቢችን በሚገኘው ክፍለ ከተማ በመሄድ ቲን ነምበር ማውጣት የመጀመሪያው ግዴታ ነው። ስለዚህ ይህን ቲን ነምበር ካወጣን በኋላ ነው ወደ ንግድ ፈቃድና ዋና ምዝገባ ልንሄድ የምንችለው ማለት ነው። ንግድ ፈቃዱን ካወጣን በኋላ ቲን ነምበሩን እንይዛለን። ቲን ነምበሩን ከያዝን በኋላ መታወቂያና ፎቶችንን በመያዝ በሚቀርበን አካባቢ ወዳለው የኮምፒውተር ቤቶች ወይም ኢንተርኔት ቤቶች በአሁኑ ሰዓት በመሄድ እነዚህ ነገሮች በመሟላት የንግድ ፈቃዱን ወይም የንግድ ምዝገባውንም ማግኘት ይቻላል ማለት ነው። በሁለተኛ ደረጃ የአድራሻ ለውጥ ለማድረግ ነው፣ ታክስ ሴንተር ለመቀየር ነው። ታክስ ሴንተር የሚቀየረው ምን ነገሮች ሲሆኑ ነው ማለት ነው? ክፍለ ከተማችን አሁን የግብር የምንገብርበት ወይም እየሰራንበት ያለበት ክፍለ ከተማ ከተቀየረ የግድ ታክስ ሴንተራችንም መቀየር አለበት ማለት ነው። ይህ ማለት ምንድነው? ቦሌ ክፍለ ከተማ ይሰራ የነበረ ሰውዬ ወደ አቃቂ ቃሊቲ ክፍለ ከተማ ወይም የካ ክፍለ ከተማ ወይም ጉለሌ ክፍለ ከተማ ከሄደ፣ ስለዚህ ዘርፉ ራሱ ቢሆንም ክፍለ ከተማው በመቀየሩ ምክንያት ታክስ ሴንተራችን ይቀየራል ማለት ነው። ወይም ግብር የምንከፍልበት ሴንተር ይቀየራል ማለት ነው። ለዚህ ነው ታክስ ሴንተር መቀየር ያለበት የሚባለው ማለት ነው። ምክንያቱም ለቦሌ ክፍለ ከተማ ግብር እየገበረ ወይም ታክሱን እያሳወቀ የነበረ ጉለሌ በሚሄድበት ሰዓት የጉለሌ ክፍለ ከተማ ደግሞ የራሱ የገቢዎች ቢሮ ስላለው እዛ በመቅረብ ታክስ ሴንተሩን በመቀየር ግብሩን በዛው ይቀጥላል ወይም ስራው ይቀጥላል ማለት ነው። ይህን ለማድረግ ግን መጀመሪያ መደረግ አለበት የሰራበት የግብር ዘመኑ ግብሩ መገበር አለበት ማለት ነው። ለምሳሌ በ2016 ቦሌ ክፍለ ከተማ የሰራ የነበረ ሰውዬ በ2017 ደግሞ ወደ ጉለሌ ክፍለ ከተማ መቀየር ከፈለገ ወይም ሁኔታዎች ካስገደዱት፣ ስለዚህ ምን ማድረግ አለበት? ቦሌ ያለውን ሁኔታዎች በሙሉ ማጠቃለል አለበት ማለት ግብሩ የአመቱን ግብሩ ዘግቶ ክሊራንስ መያዝ አለበት። ያንን ክሊራንስ ይዞ ነው ወደ የሚፈልገው ክፍለ ከተማ በመሄድ ገቢዎች ቢሮ በመሄድ የታክስ ሴንተሩን እንዲቀየርለትና ፋይል እንዲከፈትለት በማድረግ፣ ስለዚህ ይህን ካደረገ በኋላ የንግድ ፈቃዱን በዛው በአዲሱ ክፍለ ከተማ እና ወረዳ ንግድ ፈቃድ እንዲወጣለት ያደርጋል ማለት ነው። በሶስተኛ ደረጃ ከዚህም ጋር ተመሳሳይ ነው። የንግድ ፈቃድን ለመዝጋትስ ምን ምን ነገሮች ያስፈልጋሉ የሚለውን ደግሞ እናያለን። የንግድ ፈቃድን ለመዝጋት የሚያስፈልጉ ነገሮች ደግሞ አሁንም ስንሰራበት ከነበረው ገቢዎች ቢሮ ወይም ወረዳ ወይም ክፍለ ከተማ ግብር የምንገብርበት ማለት ነው። ከዛ የታክስ ዘመኑን ያለ ዕዳ ማጠናቀቃችንን ወይም ዕዳ እንደሌለብን የሚያሳይ ክሊራንስ ያስፈልገናል። ያንን ለማድረግ ምን መደረግ አለው? ግብሩ መገበር አለበት ማለት ነው። በወቅቱ
የክፍለ ዘመኑ የግብር ጊዜ ከመጠናቀቁ በፊትም ተጠናቆም ከሆነ ግብራችንን በቦታው ድረስ በመሄድ የሚያስፈልገውን ከገቢዎች ቢሮ የሚያስፈልገንን ሰነድ ለማግኘት ይህን ክሊራንስ ለማግኘት ግብሩን መጠናቀቅ አለበት። ግብሩ ከተጠናቀቀ በኋላ የክሊራንስ ወረቀት ከዕዳ ነፃ ናቸው፣ እኛ ተቃውሞ የለንም የሚል ይሰጠናል። ያንን በመያዝ ወደ ንግድ ቢሮ በመሄድ እንደገና ከንግድ ቢሮ ደብዳቤ ከዕዳ ነፃ ናቸው የሚል ደብዳቤም እሱን በመያዝ ሁለቱንም በመያዝ በሚቀርበን ወይም በሚመቸን የኮምፒውተር አገልግሎት ወይም ኢንተርኔት አገልግሎት ቦታ በመቅረብ ይህንንም እንትን በማዘጋት ሰነዱን ማዘጋትና እጃችን ላይ መረጃ መያዝ ያስፈልገናል። ብዙ ነጋዴዎች እኔ ጋ እየመጡ የሚጠይቁኝ ነገር ምንድን ነው? አዘግተናል ይላሉ። ወይራዝ ግን አዘግተናል ተብሎ ሲስተም ውስጥ ገብቶ ሲታይ ያልተዘጉ ብዙ ነው የሚያጋጥሙን እና ይህን እንትን መረጋገጥ አለበት። እጃችሁ ላይ ዘግተዋል፣ ከዕዳ ነፃ ናቸው ወይም የንግድ ፈቃዱ ተዘግተዋል የሚል እጃችሁ ላይ መረጃ መኖር አለበት። ይህን ሳትይዙ ግን ዘግተናል የምትሉ ብዙ ደንበኞቼ አላችሁና ይህንን ላረጋግጥላችሁ እወዳለሁ። ከዚህ በፊት ጥንቃቄ መደረግ አለበት። ብዙ ነጋዴዎች በዕዳ እየተያዙ ብዙ አላስፈላጊ ክፍያዎችን ሲከፍሉ ስለማይና ስለምሰማ ነው። ስለዚህ ለዛሬ እነዚህን 3 ነገሮች አቅርቤላችኋለሁኝ። በኮሜንቱ ላይ እንግዲህ ሌሎች ጥያቄዎች ካሏችሁ የሚያስፈልጓችሁን ጥያቄዎች በኮሜንት ላይ በማስቀመጥ እኔም በማሰባሰብ አስፈላጊውን መረጃና አስፈላጊውን መረጃ ለመስጠት እኔም ዝግጁ ነኝ። ስለዚህ ሰብስክራይብ፣ ኮፒ፣ ላይክ እና ሼር በማድረግ ለሁሉም እንዲዳረስ እያደረጋችሁ በቀጣይ ሌላ ፕሮግራም እንደምሰራላችሁ በእርግጠኝነት እነግራችኋለሁኝ። አመሰግናለሁኝ።